ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናቸው? ደህና ናቸው የሀገሬ ልጆች? እኔ ጋር አልሐምዱሊላህ ደህና ነኝ። ስራ እንዴት ነው? ሁሉም ነገር ሰላም ነው? ሁሉም ነገር አማን ነው? እኔ ጋር አልሐምዱሊላህ ደህና ነኝ እላችኋለሁ። ማሳው ጠፍቻለሁ በዚህን ሰሞን ማለት ነው። ሰዎቼ እንትን ብለው ነበረ ማለት ነው። እና እንዴት ናቸው? ደህና ናችሁ ወይ? የአመት በዓል ዝግጅት እንዴት ነው? አመት በዓል እንዴት ይዛችሁታል? አልናፈቃችሁም? ከቤተሰብ ማሳለፍ እኔ ሁሌ ኢድ ሲመጣ ማለት ነው ቤተሰቦቼን ትዝ ይሉኛል ማለት ነው። በቃ አለ አይደለም ሁሌ መዳም ቤት መዳም ኩሽና። መቼ ነው ግን እኛ መዳም ቅመሞች የምር ባይዘውኝ ማለት ነው 2 አመት 4 አመት 5 አመት ሰርተው ይሄዳሉ። ግን አገር ቤት ላይ ቆዩ ቢባል 1 አመት ነው መልሰው ስደት ይመጣሉ። መልሰው ማለት ነው በቃ ምክንያቱም ስደት አንዴ ካየነው በኋላ የኢትዮጵያ ኑሮ አንቋቋመውም ማለት ነው። ይሄ የምልላችሁ ነው። እኔ በጣም ናፍቁኛል ከቤተሰብ ማሳለፍ አመት በዓል። ወላሂ አመት በዓል ሲመጣ ሁሌ በቃ ቤት ላይ የብቻችሁ እኔ አንዳንዴ ዝም ብሎ እንጂ አመት በዓል መሆኑ ራሱ አላውቀውም። ምክንያቱም በስራ ነው ማሳልፈው ማለት ነው። በስራ ነው ማሳልፈው ወላሂ። በተለይኛ ጉራጌ ክልሎች አመት በዓል በጣም ያለ አይደለም። በጣም አረፋ ዝግጅት በጣም ነው እንትን የሚለው በጣም ይናፍቃል ማለት ነው። እኔ በጣም ነው የናፈቀኝ የምር። ግን የለም እየሞላ አይደለም ማለት ነው። ሁሌ በየአመት የቀጣዩ አመት ሄዳለሁ ላለው የለም ወፍ የለም። የቀጣዩ ላለው የቀጣዩ ስመጣ እንደዛ ወፍ የለም። የምር በጣም ይናፍቃል ማለት ነው። እና እንደዛ አላችኋለሁ። የምሬ ነው። አመት በዓል ምንም ኖረው ማልኖረው ከቤተሰቡ ያሳለፈ ሰው በጣም ያታደለ ሰው ነው ማለት ነው ምለው እኔ ራሴ ማለት ነው። እና እንደዛ አላችኋለሁ ውዶቼ። ያው ስደት እያልን በረን ቀርተናል ማለት ነው። እና እንደዛ አላችኋለሁ። አንድ ቀን ያልፋል። አንድ ቀን ደግሞ ኢትዮጵያ ኢንሻአላህ ቢዝኒላህ እነሱ አረቦች እኛ ጋር ሄነው ከዳማ ይሆናሉ። እኛ ደግሞ መዳም እንሆናለን። ይሄን ደግሞ እንዳትጠራጠሩ ኦኬ። ሁሌ ደግሞ ሸቃላ እንሆንም። ለምን ሸቃላ እንሆናለን? አንዳንዴኛም ደግሞ መዳም መሆን አለብን። መዳም መሆን አለብን። ግን እንዴት ሀገራችን እኮ ሰላም አይደለም። ዱአ እናርግ በየሃይማኖታችን ማለት ነው። ዱአ እናርግ ኢንሻአላህ ሀገራችን ደግሞ እና እኔ ባይዞኝ ኢትዮጵያ በጣም ወጣታለሁ የምር በጣም የምር ነው ምላችሁ። የኢትዮጵያ ባንዲራ ሳይ በጣም አንባ ነው እንትን የሚለኝ ማለት ነው የመውደዴ የተነሳ ማለት ነው። እና አገር የሚያክል ነገር የለም። አገር ያኔ ሁሉም ነገር ከቤተሰቦቻችሁ ወይም ደግሞ ከሀገራችሁ ነው የሚያምረው ማለት ነው። እና እንደዛ አላችኋለሁ ውዶቼ። እንኳን አደረሳችሁ እላችኋለሁ ውዶቼ። ያው ቢያንስም ምንም ችግር የለውም። ያው እንኳን አብሮ አደረሰን ማለታችን ያው አሪፍ ነው። ስንቱ ደግሞ እየጠበቀው ማይደርሰው ስንቱ አለ። አልሐምዱሊላህ ስላደረሰንም ደግሞ አልሐምዱሊላህ ማለት ነው። እና እንደዛ አላችኋለሁ። ያው አዲስ ነኝ፣ አበረታቱኝ፣ ሰብስክራይብ አድርጉኝ፣ ሼር አድርጉልኝ፣ ላይክ አድርጉልኝ፣ አበረታቱኝ። ገና ነኝ፣ ገና ተለማማጅ ነኝ ማለት ነው። እና እንደዛ አላችኋለሁ። አመት በዓል ሲመጣ በሀገራችን ብዙ ነገር ትዝ የሚያደርግ ነገር አለ። እናቶች ቁጭ ሲጋግሩ የተለያየ ነገር ሲሰሩ የእሳቱ ጠረን ብዙ ነገር አለ። የምሬ ነው የምላቸው ብዙ ነገር ማለት ነው። በጣም ነው እንትን የሚለው ማለት ነው። እና እንደዛ አላችኋለሁ። ኢንሻአላህ አንድ ቀን ደግሞ ከቤተሰቦቻችን ጋር እንደምናሳልፍ ተስፋ ይኖረኛል ማለት ነው። ያው እኔ ብቻ ነበር የምለው ሁሉም አለ ያው የዛሬ አመት ሄዳለሁ ይላል አይሄድም። ያው በየሰዓቱ ደግሞ የሆነ ነገር ይመጣል።
በየሰዓቱ ማለት ነው። በቃ የወጪ በር ይከፈታል ማለት ነው። ይህን ዘግቼ ሄዳለሁ ትላለች፣ ትዘጋለች። በቀጣይ ደግሞ የሆነ ነገር ይመጣል፣ ያም ትዘጋዋለች። አሁንም የሆነ ነገር ይመጣል። ያው አንድ ቀን አይቀርም ያው ኢንሻአላህ ብለን በአላህ ፍቃድ እንደምናልፈው ተስፋ አለኝ ማለት ነው። እና እንደዛ ላችኋለሁ ውዶቼ፣ ባላችሁበት ቦታ አላህ ይጠብቃችሁ። አገራችን ኢትዮጵያ ሰላም ያርግልን፣ አማን ያርግልን እላችኋለሁ። አረቦችም ደግሞ ኢንሻአላህ መዳም ይሆኑ ብላችሁ፣ እኛ ደግሞ መዳም ሳይሆን ለምን ሸቃሊት እንዴ፣ አረቦች ደግሞ ሸቃሊት ይሆኑ፣ እኛ ደግሞ መዳም የተራችን ማለት ነው። እንዴ አይቀርም መዳም እንሆናለን እንዴ። እኛም በመዳምነት አያምርብንም እንዴ? አሬ ያምርብናል እንዴ፣ በደንብ ነው የሚያምርብን፣ በደንብ እንዴ። እኛ እንሻላለን ከነሱ፣ የምራ ነው የምላችሁ። ግን እነሱ እኮ የለም ትንሹ ሃይላንድ ማንሳት አይችሉም፣ ችግር የለም እናስለምዳቸዋለን፣ ችግር የለም። እነሱ ብቻ ሸቃላት ይሆኑ፣ እኛ ኢትዮጵያ ደግሞ ኢንሻአላህ ሀብታም ትሆነና ከዛ ደግሞ ጨርሰን እንወስዳቸዋለን፣ ጨርሰን ማለት ነው። እኔ ደግሞ 4 ነው ማስገባው ማለት ነው። 4 መዳሞች ወስዳለሁ። አንዷ እርሻ ማሳ አስገባታለሁ፣ አንዷ ደግሞ ምን ልላችሁ ነበር እበት ማለት ነው፣ የከብቶች እበት ማለት ነው ልታወጣ። እንዴ እንደተጫወቱብን ደግሞ እኛ ምን እንጫወትባቸዋለን፣ እሱ አይቀርም። እና እንደዛ ላችኋለሁ ውዶቼ። ያው አንዳንዴ ቀልድ መጨመርበታለሁ ማለት ነው። እና እንደዛ ላችኋለሁ ውዶቼ። ኢድ ሙባረክ ብያለሁ። እና እንደዛ ላችኋለሁ ውዶቼ። ሰላም አለይኩም ለወበረካቱ። ሰብስክራይብ ማድረጋችሁ እንዳረሱ፣ ላይክ ማድረጋችሁ እንዳረሱ፣ አበረታቱኝ። ምን ነው እኛ መዳን ቀሞች እንዴ ምንድነው እናንተ ስታልፉ እኮ ምንድነው እንዴ ያ ሰብስክራይብ የሚለው እንዲያጥፉት፣ ከዛ ደግሞ የደውር ምልክቱን ንኩት። ሁሌ በመለቃቸው አንዳንድ ቀልድ ነገሮች ይኖረኛል፣ አንዳንድ ነገሮች ይኖሩኛል፣ ከዛ ደግሞ ይመጣላችኋል። ስለዚህ ሰብስክራይብ አድርጉኝ እንዴ፣ የምሬ ነው የምላችሁ። ሰብስክራይብ ማ እንዳረሱኝ እንዴ እኛ ታዲያ እኔ ምን። ስለዚህ እና እንደዛ ላችኋለሁ እንዴ። እና አላህ ይጠብቃችሁ። ቻው ቻው። ሰላም አለይኩም። የኔ ስደተኛ፣ አንቺ ስደተኛ ያለሽ ከሰው ሀገር ጠንካራ ሁኝልኝ፣ ያልፋል ሁሉ ነገር። ዛሬ ቢከብድሽም እንዲህ ቢጨንቅሽ አንቺ ጠንካራ ነሽ፣ ማለፍ ትችያለሽ። ሰውነትሽ ቢዝል ልብሽ ጠንካራ ነው፣ ነገን ሐሳቢ ህልሙን ጠባቂ ነው። የሰው ቤት ስራ ዛሬ ቢያንገላታሽ፣ ስድብና እንግልት ሁሉንም ችለሽ፣ ሲርብሽ ሲጠማሽ ወገብሽን አስረሽ፣ የባህር ማዶ ናፍቆት ቢያስቸግርሽ፣ ሁሉንም መለፊው አንቺ ጠንካራ ነሽ፣ የልፋትሽ ውጤት እንዲሳካ ህልምሽ። የሰዎቹ ጩኸት ራስ ቢያሳምምም በጸጥታ መሃል መቻል ነው ሁሉንም። አትርሽ እህቴ አንቺ ጠንካራ ነሽ፣ ለዓላማ እኮ ነው የወጣሽ ከሀገርሽ። አካልሽ ይበርታ ልብሽ የሚጠንክር፣ አይኖርም ዘላለም መከራ ካንቺ ጋር። ስደት ቢያስከፋም ለመኖር ቢያስቸግር፣ ደግሞም በስደት ላይ ያስተምራል መጠንከር። ምንም ነገር ይምጣ ምንም አይበግረን።